ለጎበዞች ብቻ የሚሆኑ 20 አዝናኝ እንቆቅልሾች ለአእምሮ ፈተና ዝግጁ ናችሁ? በደንብ አትኩሩ። ማጭበርበር የለም። እንጀምር። ከእነርሱ መካከል ሐሰተኛው ዶክተር ማን ነው? በደንብ አስተውሉ። ሶስተኛው ነው ካላችሁ ትክክል ናችሁ። ምክንያቱም መታወቂያ አልያዘም፣ ደግሞም ይፈራል። የሚቀጥለው ፈተና ያልተኛው ማን ነው? በጥንቃቄ እዩ። ሶስተኛው ነው ካላችሁ ትክክል ናችሁ። ምክንያቱም የስልኩ ላይት አለ። የሚቀጥለው ፈተና የሚያጭበረብረው ማን ነው? ብቻ ተኩሩ፣ በጥንቃቄ እዩ። ይቺ ልጅ ናት አጭበርባሪዋ። እዩ፣ መልሱን በጠረጴዛ ላይ ጽፋለች። የሚቀጥለው ፈተና ታዋቂዋ ማን ናት? ጊዜ ወስዳችሁ አስቡ። ምስሉን በደንብ ካያችሁት የዚችን ልጅ ፎቶ የያዘ መጽሐፍ ታገኛላችሁ። ስለዚህ እሷ ናት ታዋቂዋ። የሚቀጥለው ፈተና እውነተኛዋ እናት ማን ናት? በደንብ ተመልከቱ። ይህች ናት እውነተኛዋ እናት። ማስረጃው እነዚህ ምልክቶች ናቸው። የሚቀጥለው ፈተና ወደ ግብዣ በስውር የገባው ማን ነው? በጥንቃቄ ተመልከቱ። ከዚህ ሰው በስተቀር ሁሉም የግብዣ ባጅ አድርገዋል። ስለዚህ እሱ ነው ያልተጋበዘው። የሚቀጥለው ፈተና ሌባው ማን ነው? አትቸኩሉ፣ በጥንቃቄ እዩ። ይህች ናት ሌባዋ። ምክንያቱም ሆዷ ባልተለመደ ሁኔታ አብጧል። የሚቀጥለው ፈተና ሞኟ ማን ናት? በደንብ እዩ፣ በጥንቃቄ። ይህች ናት ሞኟ። መጽሐፉን የያዘችው ዘቅዝቃ እኮ ነው። ብልሁ ማን ነው? ብዙ ሰዎች እዚህ ጋር ይሳሳታሉ። ይህ ነው ብልሁ። ሌሎች እሳቱ እንዲቀጣጠል ሲያደርጉ፣ እሱ ግን በብልሃት እያጠፋው ነው። የሚቀጥለው ፈተና አደገኛው ማን ነው? ብዙ ሰዎች እዚህ ጋር ይሳሳታሉ። ይህ ሰው ቡና እየጠጣ ነው፣ ምንም አያሰጋም። ያንኛው ግን በስልኩ ተጠምዶ ትኩረቱ ስለተሰረቀ ሰው ሊገጭ ነው። የሚቀጥለው ፈተና እውነተኛ እናቱ ማን ናት? በጥንቃቄ ተመልከቱ። ይህች ናት እናቱ። ምክንያቱም ፊታቸው ይመሳሰላል። የሚቀጥለው ፈተና የተለየውን ቁልፍ ፈልጉ። መልሱ ቀላል ነው። ወንዱ ማን ነው? በጥንቃቄ ተመልከቱ፣ እንዳትሳሳቱ። ይህ ነው ወንዱ። ምክንያቱም ምላጭ ይዟል። የሚቀጥለው ፈተና ኬኩን የበላው ማን ነው? ቀረብ ብላችሁ እዩ። ኬኩን የበላው ይህ ሰው ነው። ማስረጃው በእጆቹና በፊቶቹ ላይ በግልጽ ይታያል። የሚቀጥለው ፈተና የልጁ አባት ማን ነው? እስከ መጨረሻው አትኩሩ፣ በጥንቃቄ ተመልከቱ።
ምስሉን በደንብ ካያችሁት በዚህ ሰውና በልጁ ፊት ላይ አንድ አይነት ምልክት ታገኛላችሁ። ስለዚህ እሱ ነው አባቱ። አዳዲስ የፈተና ቪዲዮ እንዳያመልጣችሁ ሰብስክራይብ ማድረግና የደውል ምልክቷን መጫን እንዳረሱ። ይመቻችሁ።